ሰላም የሀገሬ ልጆች ዛሬ የምናየው በጣሊያን የሚገኘው ዩኒቨርሲቲ ኦፍ ኔፕልስ ፌዴሪኮ ሰከንድ ላይ ያሉ የተለያዩ ዲፓርትመንቶች እና አድሚሽን ሪኳየርመንታቸው ምንድነው የሚለውን ሁሉንም እናያለን። ያ ከዛ በመቀጠል ደግሞ አንድ ዲፓርትመንት እንመርጥና አፕሊኬሽን ፕሮሰሱ ምን ይመስላል፣ የሚያስፈልጉ ዶክመንቶች ምንድናቸው የሚሉትን ሁሉንም አብጠርጥረን እናያለን። ይህ ዩኒቨርሲቲ ከሌሎቹ የጣሊያኖች ዩኒቨርሲቲ ትንሽ ለየት የሚያደርገው አፕሊኬሽን ፕሮሰሱ ልክ እንደ ሌሎቹ የሆነ ዌብ ስሪ ላይ ምናምን ሳይሆን በቀላሉ የራሳቸው ያዘጋጁት እያንዳንዱ ዲፓርትመንት ጉግል ፎርም አለ። እዛ ላይ ነው የሚያስፈልጉ ዶክመንቶችን በቀላሉ አፕሎድ አድርገን በአጭር ጊዜ ውስጥ ሪዛልቱን ማወቅ የምንችለው ማለት ነው። ስለዚህ ይህንን ዩኒቨርሲቲ አፕላይ ስናደርግ በመጀመሪያ ብራውዘራችንን ነው የምንከፍተው ማለት ነው። እዛ ከከፈትን በኋላ ስሙን መጻፍ በቂ ነው። ዩኒቨርሲቲ ኦፍ ኔፕልስ ብለን ስንጽፍ ያው ከዚህ ቀደም ሰርች ስላደረኩትኝ ይሄ ይመጣልኛል ማለት ነው። ስለዚህ ወደ ዩኒቨርሲቲው ዌብሳይት እንገባለን ማለት ነው። እዚህ ዩኒቨርሲቲ ላይ እዚህ ዌብሳይት ላይ ከገባን በኋላ እንግዲህ የተለያዩ ሴክሽኖች አሉ እኛ ስኮላርሺፕ አፕላይ ማድረግ የምንፈልገው። ስለዚህ ያንን ለማድረግ ደግሞ ወደ ኮርሱ መግባት ይጠበቅብናል። ስለዚህ ኢንተርናሽናል ኮርስ ካታሎግ የሚል አለ እዚህ ጋር ላይ እንገባለን ማለት ነው። ይህንን ከማየታችን በፊት አንዳንድ ኢንፎርሜሽኖችን እዚህ ልንገራችሁ። አድሚሽን ሬጉሌሽን፣ ኢንተርናሽናል ስቱደንት ኦፖርቹኒቲ፣ አካዳሚክስ፣ እነዚህን የተለያዩ ሴክሽኖች ላይ እየገባን የስኮላርሺፕ ኦፖርቹኒቲዎች ማንኛው ዲፓርትመንት አለው፣ ምን አይነት ስኮላርሺፕ ኦፖርቹኒቲ አለው፣ ሜሪት ቤዝድ ነው ወይስ ደግሞ አይዋይቲ ነው ወይም የተለያዩ ዩኒቨርሲቲ ቤዝድ የሆኑ የስኮላርሺፕ ታይፖች ወይም ኤራስመስ ነው ምንድነው ምናምን የሚሉ ሁሉንም እዚህ ጋር ላይ ማየት እንችላለን። እዚህ ጋር ላይ ገብተን ሁሉን ካነበብን በኋላ እንግዲህ ከኛ ጋር ሪሌትድ የሆነ ዲፓርትመንት መርጠን አፕላይ ማድረግ እንችላለን ማለት ነው። አሁን ቀጥታ እኛ ወደምንፈልገው አንድ ዲፓርትመንት እንሄድ ማለት ነው። እዚህ ጋር ላይ እንደምታዩት የተለያዩ ሴክሽኖች አሉ። የባችለር ዲግሪ ኮርሶች እዚህ ጋር ይገለጻሉ። የማስተርስ ዲግሪዎች እዚህ ጋር ላይ አሉ። ደብል ዲግሪ፣ ሲንግል ሳይድ ዲግሪ፣ የተለያዩ የትምህርት ዘርፎች እዚህ ጋር አዲስ ተደርገዋል። እኛ የምንፈልገውን መርጠን ወደዛ መግባት ነው የሚጠበቅብን። ለዛሬ እንድናይ የፈለኩትኝ ኦቶኖመስ ቬሂክል ኢንጂነሪንግ የሚል አንድ ዲፓርትመንት አለ። ይህንን እንመርጣለን። ይህንን ከመረጥን በኋላ እዚህ ጋር የዲፓርትመንቱ ዌብሳይት ላይ ስለ ዲፓርትመንቱ አንዳንድ ኢንፎርሜሽኖችን እዚህ ጋር ላይ እናገኛለን። ስለተመረቅን በኋላ ስላለው ስለ ስራ እድል፣ እንደገና ደግሞ አድሚሽን ፕሪሪኩዊዝቶች እዚህ ጋር ላይ ሊስት ያደርጋቸዋል። ባችለር ዲግሪያችን ምን ሜካኒካል ኢንጂነሪንግ፣ ኢነርጂ ኤንድ ኢንቫይሮንመንታል ሲስተም፣ እነዚህ አጠቃላይ እነዚህን ኮርሶችን እንደ ሚኒመም ሪኳየርመንት የወሰደ ዲፓርትመንት እዚህ ላይ አፕላይ ማድረግ እንደሚችል ነው እያሳየን ያለው። አሁን እኛ አፕላይ ማድረግ ስለምንፈልግ ፕሌስ ኤንድ ሊንክስ የሚል አለ እዚህ ጋር ላይ ይህን ክሊክ እናደርጋለን። በመቀጠል ወደ ታች እንወርድና እዚህ ጋር ላይ ዲግሪ ፕሮግራም ዌብሳይት የዲፓርትመንቱ ያሁኑን የመረጥነውን ኮርስ የሱ ሊንክ ነው። እዚህ ጋር የዲፓርትመንት ነው። እዚህ ጋር የስኩል ዌብሳይት ነው። የተለያዩ ዌብሳይቶች እዚህ ጋር ሊስት ተደርገዋል። እኛ የምንፈልገውን ግን የዲግሪ ፕሮግራሙን ነው ማለት ነው። ስለዚህ እዚህ ጋር የዲግሪ ፕሮግራሙ ላይ ከገባን በኋላ ምንድነው እያለ ያለው አድሚሽን ቱ አካዳሚክ ይር 26-27 ኦፕን ሆኗል እያለን ነው። ከዛ እዚህ ጋር ላይ ምን ይገልጽልናል? ሪኳየርመንቶቹ ወይም ደግሞ ይህንን ዲፓርትመንት አፕላይ ስናደርግ የሚያስፈልጉት ዶክመንቶች እነዚህ ናቸው ይላል። ለፕሪ ኢቫሉዌሽን እነዚህ በቂ ናቸው እያለን ነው። ፓስፖርት፣ ባችለር ሰርቲፊኬት፣ ትራንስክሪፕት አለ፣ እንግሊሽ ላንጉጅ ፕሮፊሸንሲ ወይም ሚዲየም ኦፍ ኢንስትራክሽን ይቻላል፣ ስቴትመንት ኦፍ ፐርፐዝ ወይም አፕሊኬሽን ሌተር፣ ከዛ ሌተር ኦፍ ሪኮሜንዴሽን። እነዚህን ዶክመንቶችን ከያዝን በቀጥታ አፕላይ ማድረግ እንችላለን ማለት ነው። እዚህ ዩኒቨርሲቲ ላይ ቀጥታ አሁን እዚህ ላይ ከመጣን በኋላ የቱ ጋ ነው አፕላይ የማደርገው ወይም ደግሞ የቱ ጋ ነው ሰሚት የማደርገው ለሚለው ምን ይላል ማለት ነው። ቱ ስፒድ አፕ the admission process, candidates could ask the preliminary verification of admission requirement by using the following form. እዚህ ጋር ላይ ዶክመንታችንን አፕላይ ማድረግ እንችላለን ማለት ነው። ስለዚህ ወደ አንድ ጉግል ፎርም ነው እየወሰደን ያለው።
እዚህ ጋር ላይ ከመጣን በኋላ አሁንም የዶክመንት ሊስቶችን እዚህ ጋር ላይ አስቀምጦልናል። ስለዚህ ይሄንን ሪከርድ ብለው የኔ ኢሜል ነው እዚህ ጋር ተጽፏል። ወደ ታች እንወርድና ይሄንን ኔክስት ስንለው ዶክመንቶችን ሰብሚት የምናደርግበትን ሴክሽን ይከፍትልናል። እዚህ ጋር ፓስፖርት ነምበር አስገቡ ይላል። ፓስፖርት ኢፒክ እና ለዚህ ሰምቲንግ እንጽፋለን። እዚህ ጋር ሹር ኔም አበበ ብንለው እዚህ ጋር ኔም ደግሞ ተፈራ ብንለው ከዛ ኔክስት ዴት ኦፍ በርዝ አስገቡ ይላል። ዴት ኦፍ በርዝ እንግዲህ የራሳችሁን በርዝ ዴት እዚህ ጋር ላይ ታስቀምጣላችሁ። 1995 እንበለው። ዴት ኦፍ በርዝ አዲስ አበባ ነው። እናንተ የተወለዳችሁበት ፓስፖርታችሁ ላይ ያለውን ነገር እዚህ ጋር መሙላት ነው የሚጠበቅባችሁ። ኬንትሪ ኢትዮጵያ እንለዋለን። ከዛ በመቀጠል ምንድነው ናሽናሊቲ ይጠይቀናል። አሁንም ኢትዮጵያ እንለዋለን። ጾታ ትመርጣላችሁ። አሁንም ኔክስት ነው የምትሉት። ይሄንን ኔክስት ካላችሁ በኋላ በመቀጠል ባችለር ታይትል ይላል። መካኒካል ኢንጂነሪንግ ከሆናችሁ መካኒካል ኢንጂነሪንግ ብላችሁ ትሞላላችሁ። ለባችለር ስንት ዓመት ነው የጨረሰው? እኛ 5 ዓመት ነው። ለምን ይሄን ያክል እንደሚረዝም አይገባኝም። እዚህ በኢሮፓ ላይ 3 ዓመት ነው አብዛኛው። አካዳሚክ ኢንስቲትዩሽን ለምሳሌ አዲስ አበባ ዩኒቨርሲቲ ከሆነ አዲስ አበባ ዩኒቨርሲቲ ብዬጽፋለሁ ማለት ነው። ባችለር ዲግሪ ጨርሰናል አልጨረስንም። ስለዚህ ጨርሻለሁ። ካልጨረሳችሁ ደግሞ የመጨረሻ ተመራቂ ከሆናችሁ ኢን ፕሮግረስ ማለት ትችላላችሁ። እዛ ኔክስት እንላለን። እቺኛዋን ግሬድ ስኬል 4 ነው እንመርጣለን። ማክሲማሙ 4 ነው። ከዛ ጂፒኤያችንን እዚህ ጋር እንድናስቀምጥ ይጠይቃል። እሱ እንደዚህ ታስቀምጣላችሁ። እዚህ ጋር ላይ ባችለር ዲግሪ አችሁን ደግሞ እዚህ ጋር አታች ታደርጋላችሁ። እዚህ ጋር ላይ አንድ ማወቅ ያለባችሁ ዶክመንት ኔሚንጋችሁ ምንድነው የሚሆነው? የሹር ኔማችሁን ትጽፋላችሁ፣ አንደርስኮር ታደርጋላችሁ። ከዛ የእናንተ ስም ትጽፋላችሁ፣ አንደርስኮር ታደርጉና የዶክመንቱ ኔም ታደርጋላችሁ ማለት ነው። ለምሳሌ ቅድም እዛ ጋር ሹር ኔሙ አበበ ነው፣ አንደርስኮር እናደርግና ተፈራ ነጋሽ አንደርስኮር እናደርግና ባችለር ዲግሪ ረዚዩም ሪኮሜንዴሽን ምናምን እያልን ኔሚንጎቹን ወደ ፒዲኤፍ ቀይረን እንደዛ አድርገን ማስተካከል መቻል አለብን። ከዛ ዶክመንት ይኸው እንደዚህ አፕሎድ አድርጉ ይላል። እንደዚህ እንገባና ኤኒ ዶክመንት እንደዚህ አድርገን እንጭንበታለን ማለት ነው። የራሳችሁን ዶክመንት እዚህ ጋር ትጭናላችሁ። አፕሎድ ሆኗል ማለት ነው። ከዛ ኔክስት እንለዋለን። አሁንም ኔክስት እንለውና ቀጣይ ምን ዶክመንት ነው የሚጠይቀው? እንግሊሽ ላንጉዌጅ ነው። ስለዚህ ከዛ በመቀጠል እንግሊሽ ላንጉዌጅ ሪኳየርመንት ነው። ሚዲየም ኦፍ ኢንስትራክሽን እንለዋለን። ሚዲየም ኦፍ ኢንስትራክሽን have you taken at least 12 ECTS in mechanical engineering ይላል። yes እንለዋለን። ከዛ በመቀጠል if you have more than 12 ECTS please indicate only the main examination to which 12 ECTS ይላል። እዚህ ጋር ላይ የተማርናቸውን ዲፓርትመንቶች ሊስት እናደርጋለን። ለምሳሌ control system material control system machine design turbo machinery refrigeration ስለዚህ 12 እስኪሞሉ ድረስ ቤዚክ የሚባሉ እንትኖችን የተማራችሁን ኮርሶችን እዚህ ጋር ላይ ተጽፎላችሁ ምን ከጻፋችሁ በኋላ ኔክስት ትላላችሁ ማለት ነው። አሁንም ኔክስት ትሉና ቀጣይ ምንድነው እየጠየቀልን? how did you hear about us ይላል። እዚህ ጋር እናንተ የት ነው የሰማችሁት የሚለውን እንግዲህ ሶሻል ሚዲያ ላይ ሊሆን ይችላል፣ በጓደኛ ሊሆን ይችላል፣ ኦንላይን ሊሆን ይችላል። ስለዚህ ዩኒቨርሲቲ ዌብሳይት ሊሆን ይችላል። አንዱን ትመርጡና ኔክስት ትላላችሁ። ከዛ በመቀጠል ኮፒ ኦፍ ፓስፖርት ነው። ስለዚህ ዶክመንታችሁን አፕሎድ ማድረግ ነው። እዚህ ጋር እኔ ራንደም ዶክመንት ነው አፕሎድ እያደረኩ ያለሁት። እዛ ትራንስክሪፕት ይላል። ትራንስክሪፕት እንግዲህ ያለውን ዶክመንት ትጭናላችሁ። ይሄን ታደርጋላችሁ። እዚህ ጋር ላይ ሚዲየም ኦፍ ኢንስትራክሽን ከዩኒቨርሲቲ ላይ የተቀበላችሁትን እሱን አፕላይ ማድረግ ትችላላችሁ።
ብራውዝ እና ዶክመንቱ ከ1 ሜጋባይት ስለበለጠ ይመስለኛል አሁን የገባ ስቴትመንት ኦፍ ፐርፐዝ ወይም አፕሊኬሽን ሌተር ማለት ነው። ይሄንን እንግዲህ አውቶኖመስ ቬሂክል ኢንጂነሪንግ ዲፓርትመንትን ሊያሳምን የሚችል አፕሊኬሽን ሌተር መጻፍ ይጠበቅባቸዋል። ሪኮሜንዴሽን ሌተር ደግሞ በቅርብ ጊዜ የተጻፈ ቢሆን መልካም ነው። አሁን አፕላይ ስታደርጉ የተማራችሁበት ዩኒቨርሲቲ ላይ የነበረ ሌክቸረራችሁ ላይ ወይም ደግሞ ፕሮፌሰር ሊሆን ይችላል፣ ፒኤችዲ ካንዲዴት ሊሆን ይችላል ከነሱ ሞር እናንተን የሚመለከት ነገር ቢጽፉላችሁ ጥሩ ነው። ፍሬሽ የሆነ ነገር ለስኮላርሺፕ የሚሆን አይነት ዳይሬክት ሪሌትድ የሆነ ነገር ቢጽፉላችሁ የሆነ ጀነራል ዝም ብሎ ለሁላችንም ስንመረቅ የሚሰጥ አለ ግን ብቻችሁን ብታጽፉ መልካም ነው። ያንን እዚህ ጋር ላይ አፕሎድ ታደርጋላችሁ ማለት ነው። ይሄንን አፕሎድ ካደረጋችሁ በኋላ ሰብሚት ማድረግ ነው ማለት ነው። ሰብሚት የሚለውን ክሊክ ስታደርጉ አሁን ሁሉንም ዶክመንት አፕላይ አድርገናል ማለት ነው። ከዚህ በኋላ ኢቫሉዌሽን ነው የሚጠብቀው። እንግዲህ የዲፓርትመንቱ ውሳኔ ነው የሚሆነው። በአጭር ጊዜ ውስጥ ያለውን ሪዛልት ያሳውቋቸዋል። ከዚህ በኋላ እንግዲህ ወደ ቪዛ ፕሮሰስ ነው የሚቀጥለው ማለት ነው። በዚህ ጉዳይ ደግሞ በሌላ ቪዲዮ ተመልሼ የማሳያችሁ ይሆናል። ሌላ እንደ ተጨማሪ ደግሞ ከዚህ ከኔፕልስ ውጪ ያሉ የጣሊያን ዩኒቨርሲቲዎች አፕሊኬሽን ፕሮሰሳቸው ትንሽ ከዚህ የተለየ ነው። የሱንም አንድ ዩኒቨርሲቲ ሰሌክት አድርገን ሙሉ ፕሮሰሱን አንድ ባንድ እናያለን። ያንን ካየን ሌሎች ዩኒቨርሲቲዎች ላይ ያሉትን አፕላይ ማድረግ አይከብደንም ኦልሞስት ተመሳሳይ ስለሆኑ ማለት ነው። እዚህ ዩኒቨርሲቲ ግን አሁን ይሄንን አፕላይ ያደረጉበትን ፕሮሰስ ተከትላችሁ ማንኛውም እዚህ ጋር ያለው የተለያዩ ዲፓርትመንቶች በዚህ አካሄድ አፕላይ ማድረግ ትችላላችሁ ማለት ነው። ቴንክ ዩ